አሁን ሰዓት አብዛኛው ሰው በኤአይ ቪዲዮ በመስራት እጅግ በጣም ተከፋይ መሆን ችለዋል። እናንተም እንዴት በኤአይ ቪዲዮ ሰርታችሁ ቫይራል እንዲወጣላችሁ ወይም ደግሞ ተከፋይ መሆን እንደምትችሉ ነው ማሳያችሁ ማለት ነው። በጣም አስፈላጊ የሆነው ደግሞ ፍሪ የሆነ ኤአይ ቪዲዮ ጀነሬተር፣ ኢሜጅ ጀነሬተር ዌብሳይት ነው ማሳያችሁ ማለት ነው። በነፃ ማንኛውንም አይነት ቪዲዮዎችን እጅግ በጣም የሚገራርሙ ኳሊቲ ያላቸው ቪዲዮዎች እንዴት መስራት እንደሚቻል በዛሬው ቪዲዮ አሳያችኋለሁ። ተከታተሉ። መጀመሪያ ወደ ጉግል አካውንታችን ሄድና ፋየርፍላይ ብለን ሰርች እናደርጋለን ማለት ነው። እንደምታዩት መጀመሪያ ይመጣልን አዶቤ ፋየርፍላይ የሚለውን ክሊክ እናደርጋለን። ዌብሳይቱ ይህን ይመስላል ማለት ነው። እንደምታዩት ዌብሳይቱ ይህን ይመስላል። አሁን ወደ ላይ እንሄድና ክሬት ናው የሚለውን ክሊክ እናደርጋለን ማለት ነው። ክሬት ናው ካልነው በኋላ እንደምታዩት ሶስት አማራጭ ይሰጠናል። ኤዲት ኢሜጅ፣ ጀነሬት ኢሜጅ እና ጀነሬት ቪዲዮ። እኛ ጀነሬት ቪዲዮ እንለዋለን ማለት ነው። እንደምታዩት እዛ ጋር ከገባን በኋላ ጀነሬት ቪዲዮ ካልነው በኋላ እንደምታዩት እዚህ ጋር ፕሮምፕት ማስገቢያ ቦክስ አለ። እንደምታዩት ታች ላይ ዲስክራይብ ዩር አይዲያ የሚለው እዚህ ጋር በደንብ ተከታተሉ። ፕሮምፕታችንን ወደ ቻት ጂፒቲ በመሄድ ነው የምናዘጋጀው ማለት ነው። ይህ ፕሮምፕት ለቪዲዮአችን እጅግ በጣም አስፈላጊ ሲሆን ቻት ጂፒቲ ጋር ገብተን ምን አይነት አይዲያ እንደምንፈልግ፣ ምን አይነት ቪዲዮ እንደምንፈልግ አይዲያችንን ከነገርናት በኋላ እኔ እንደምታዩት ቮይስ አሲስታንት ነው የምጠቀመው። እንደምታዩት ቻት ጂፒቲ ጋር ታይፕ አድርጋችሁም አይዲያችሁን ትናገሩና ፕሮምፕታችሁን ትቀበላላችሁ። ፕሮምፕቱን ከፈለጋችሁ ኮሜንት ላይ ያሳውቁኝ፣ እልክላችኋለሁ ማለት ነው። ልክ እንደዚህ ፕሮምፕታችንን ካዘጋጀችልን በኋላ በቀጥታ ኮፒ እንለዋለን ማለት ነው። ላይ ኮፒ ካልነው በኋላ ወደ ዌብሳይቱ እንመለሳለን። እዚህ ጋር ተመልሰን ፔስት እናደርገዋለን ማለት ነው ፕሮምፕት ማስገቢያው ጋር። ከዛም በኋላ ኢሜጅ የምትለዋን እነካለን። ከዛ ዮር ዲቫይስ እንለዋለን። ኢሜጃችንን እናስገባለን ማለት ነው። ኢሜጃችን እንደዚህ ያስገብተን ራይት እንለዋለን። እዚህ ጋር በደንብ እንድታዩ የምፈልገው ጀነራል የሚለው ጋር ትሄዱና መጀመሪያ ዱሬሽናችሁ 8 ሰከንድ መሆኑን አረጋግጡ። በጣም ኢምፖርታንት የሚሆነው ደግሞ እዚህ ጋር ነው። አስፔክት ሬሾአችን ዋይድ ስክሪን ወይም 16:9 መሆን አለበት፣ አለበለዚያ አይሰራም። ልክ አሁን እንዳሳየዋችሁ አስተካክሉ። ከዛ በመቀጠል ሰማያዊያን ነገር ወይም ጀነሬት ነው የምንለው ማለት ነው። ጀነሬት ቪዲዮ ይለናል እንደምታዩት። እንጠብቀዋለን፣ የተወሰነ ሰከንዶች ወይም ደቂቃዎች እንጠብቀዋለን ማለት ነው። እንደምታዩት በጣም ኢዚ የሆነ ዌብሳይት ነው። አሁንም እጅግ በጣም አስገራሚ የሆኑ ብዙ ስራዎችን እና ደግሞ እንዴት ኢሜጅ ጀነሬት ማድረግ እንደሚቻልም አሳያችኋለሁ ማለት ነው። አሁን ጀነሬት እያደረገልን ነው ማለት ነው። ቪዲዮአችንን የተወሰነ እንጠብቀዋለን። ደርሷል ማለት ነው። ሉክ አት ኢት ጋይስ፣ ዲቴይሉን ያያችሁት ነው። ዋው። አሁን ድጋሚ ጀነሬት እናደርጋለን ሌላ ቪዲዮ። አሁን ደግሞ በጣም አስገራሚ የሆነ ቪዲዮ ነው ማሳያችሁ። ቼክ አድርጉት። ድጋሚ እንሂድና ፕሮምፕታችንን ፕሮምፕት ማድረጊያው ላይ ክሊክ አድርገን እናዘጋጃለን ማለት ነው። በደንብ ግልጽ እንዲሆንላችሁ እንደምታዩት አሁን የነካሁት ኢሜጅ ጀነሬት ማድረጊያ ነው። እዚህ ጋር በቀላሉ የተለያዩ ኢሜጆችን ማስገባት ይቻላል። እንደምታዩት አሁንም ኢሜጅን ያስገባለሁ ማለት ነው። እዚህ ጋር ራይት እንለዋለን። ድጋሚ ሌላም ኢሜጅ እስከ 3 ድረስ ስለሚፈቀድ ድጋሚ ሌላ ኢሜጅም እናስገባለን። ራይት እንለዋለን ማለት ነው። እንደምታዩት ይሄኛው ላይ ያለው ቦክስ ፕሮምፕት ማስገቢያ ነው፣ ቅድም እንዳሳየዋችሁ። አሁን በቀጥታ ወደ ቻት ጂፒቲ ሄደን ፕሮምፕታችንን እናዘጋጃለን ማለት ነው። እኔ አሁንም ቮይስ አሲስታንቲን ተጠቅሜ ፕሮምፕቴን አዘጋጃለሁ። እናንተ ታይፕ ማድረግም ትችላላችሁ። ፕሮምፕታችሁን ልክ እንደዚህ የምትፈልጉትን አይዲያ ጽፋችሁ ለቻት ጂፒቲ ትነግሯታላችሁ። እሷም ፕሮምፕቱን አሪፍ አድርጋ በኮድ ትሰራላችኋለች። ቀጥታ የሚጠበቅባችሁ ኮፒ ታደርጉትና ወደ ዌብሳይቱ ትመለሳላችሁ። ከዛ እዚህ ጋር ቦክሱ ላይ ወይም ፕሮምፕት ማስገቢያው ላይ ፔስት እናደርገዋለን ማለት ነው። እንደዚህ ፔስት ካደረግነው በኋላ ማረጋገጥ ያለብን ነገሮች አሉ። እነዚህ ሴቲንግስ ካላስተካከላችሁ ደግሞ በጭራሽ አይሰራም ማለት ነው። ጀነራል የሚለውን ትነካላችሁ። ጀነራል ከነካችሁ በኋላ አስፔክት ሬሾ ትገቡና አሁን አያችሁት ተሳስቷል። ዋይድ ስክሪን ወይም 16:9 መሆኑን ሜክ ሹር ሁላችሁ
ሌላኛውም ድጋሚ ወደ ጎን ትሄዱና ዲዩሬሽን ላይ 8 ሰከንድ መሆኑን ታረጋግጣላችሁ። ሶ ራይት ትሉታላችሁ ማለት ነው። አሁንም እንደምታዩት ራይት እንለዋለን። ሶ ኦዲዮአችንም እንደምታዩት ራይት መሆኑን እናረጋግጣለን። ይሄም የሚጠቅመን ቪዲዮ ድምጽ እንዲያስገባበት ነው ማለት ነው። ሶ አክሽኑ ጋር የተያያዙ ድምጾች እንዲያስገባ ይጠቅመናል። እሱ ራይት መሆኑን ካረጋገጥን በኋላ እንደምታዩት ፎቶአችንም ቼክ እናደርጋለን። ሶ አሁን የሚጠበቅብን ላይ ያለችው ሰማያዊ ምልክቷን እንደምታዩት በሰርክል ያለችው ሰማያዊ ምልክቷን እሷ ጋር ክሊክ ማድረግ ነው ማለት ነው። ሶ በቀላሉ እሷን ክሊክ እናደርጋለን እንደምታዩት። ሶ አሁን ጀነሬቲንግ ቪዲዮ ይለናል ማለት ነው። የተወሰኑ ሰከንዶች ወይም ደቂቃዎች ነው የሚወስድበት። በጣም ሃይ ኳሊቲ የሆነ ቪዲዮ የሚሰራልን። ሶ እንየው። look at it guys, this is crazy, look at it። ዲቴይሉ ራሱ በጣም የተለየ ነው። ሶ አሁንም አንድ ኤግዛምፕል ሰጥቻችሁ ወደ ኢሜጅ ጀነሬሽን እንሄዳለን ማለት ነው። ኢሜጅ ጀነሬሽኑ እንዴት ጠቃሚ እንደሆነ እናያለን። ሶ እቺንም አሁን የሰራኋት ቪዲዮ ናት። ቼክ ኢት። ዋው this is so crazy። ሶ ኢሜጅ ጀነሬሽኑ ጋር እንሄዳለን። ጀነሬት ኢሜጅ ትሉታላችሁ። ጀነሬት ኢሜጅ ካልነው በኋላ እንደምታዩት ፕሮምፕት ማስገቢያ አለው። ፕሮምፕታችንን እናስገባለን። ሶ የምትፈልጉትን ፕሮምፕት ቅድም እንዳሳያችሁ እንደ ቻትጂፒቲ ጋር ሄዳችሁ ከሰራችሁ በኋላ ፕሮምፕት ጋር ካስገባችሁ በኋላ እንደምታዩት ኢሜጅንም ታስገባላችሁ። ሁለቱን ኢሜጆች ኮላብ አድርግልኝ ወይም ደግሞ እነዚህን ኢሜጆች እንደዚህ አድርግልኝ፣ አንድ ላይ አድርግልኝ፣ የምትፈልጉትን ፕሮምፕት ማስገባት ይቻላል። ሶ አንዳንድ የሰራኋቸውን ስራ ላሳያችሁ። ቪዲዮ እንደተመቻችሁ አልጠራጠርም። ሰብስክራይብ ማድረግ እንዳይረሳ። ከሞን ሼም ነው ሰብስክራይብ ካላረጋችሁ። ይሄን መሰለ ቲፕ የምትፈልጉ ከሆነ ሳውቁኝ ኮሜንት ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።